ጤናችን ሲታወክ ገቢያችንም ይታወካል። ብዙ ነገሮቻችን ይታወካሉ። አክቹሊ ግን ዛሬ ልናወራበት ይዤላችሁ የመጣሁት ዋነኛው ነገር በቤት ለቤቶች በሕክምና በነርስነት ሙያ ላይ ይገኛለሁ የሚያጋጥሙ በጣም ትልቁ ችግር የገቢ ችግር። ልክ አንድ በሽተኛ ታሞ ሆስፒታል ከሄደ በኋላ አንደኛ ሲታመም ስራ መስራት አይችልም ማለት ስራ መስራት አንችልም ስንታመም። ስለዚህ በዛ ወቅት የሚደርስብን የፋይናንሻል ጫናን እንዴት መከላከል እንችላለን? እንዴትስ አድርገን ችግሩ ከመምጣቱ በፊት ከመጣ በኋላ እንደገና ከዛ በኋላ ደግሞ እንዴት ሪከቨር የምናደርገው ነገሮችን ስቴፕ ባይ ስቴፕ እንነጋገራለን። ሁሉም ነገር ለአንድ ሰው ፊት ያደርጋል ማለት አይደለም። አንድ አካሄድ ለሁሉም ይሰራል ማለት አይደለም። ግን በብዛት ሰዎች ተጠቅመውበት እኔም ተጠቅሜበት ያተረፈልኝን ጥሩ ነገር ትንሽ አትሊስት ቢያንስ መንደርደሪያ የሆነኛል ያሰብኩትን ነገር ይዤላችሁ መጥቻለሁ። ሳካለሚ በዋሽንግተን ሲያትል የቤት ለቤት ነርስ ነኝ። በሙያዬ ያጋጠሙኝን ጥሩ ነገሮች መልካም ነገሮች ለሰዎች ያስተማርኩትን እኔም የተማርኩበትን ብዙ በአካባቢዎቼ ለውጥ ያገኘሁበትን ነገር ይዤላችሁ መጥቻለሁ። እንደምትማሩበትና እንደምትጠቀሙበት ተስፋ አደርጋለሁ። እንደገና ለሌላም ሰው ይሻላል ጥሩ ነገር ነው አገኘሁበት ካላችሁ ይሄንን ቪዲዮ እስከ መጨረሻው ተከታትላችሁ ለሌላ ሰዎችም ሼር በማድረግ የበኩላችሁን አስተዋጽኦ ነው። ዛሬ ይዤላችሁ የመጣሁት ምንድነው? አሁን ለምሳሌ ደህና ሆነን እያለ አይታወቀንም። ነገ ሬኒ ዴይ ይባላል አሜሪካ ውስጥ how to be ready for rainy days። አሁን እንስሳዎች ካወቃችሁ like hibernation time አላቸው። ክረምት ሲመጣ በረዶ ሲመጣ ችግር ሲመጣ መጀመሪያ ያጠራቅማሉ ለዛ ጊዜ ስለማይወጡ ማለት ነው ለብዙ ወራቶች። ስለዚህ እኛም ችግር ቢመጣብን እንዴት አድርገን ነው ከመምጣቱ በፊት እንዴት ራሳችንን ፕሪቨንት እናደርጋለን የሚለውን ዛሬ ይዤላችሁ የመጣሁት። አንድ በሽተኛ ጥሩ ላይፍ ትኖር ነበር፣ የእሷ ህይወት ነው አሁን ብዙ በጣም ያስደነገጠኛል ወደ ራሴ እንዳያረገኝ ማለት ነው። ልክ እንደኔ ጥሩ ስራ ነበራት፣ ነርስ ነበረች፣ ጥሩ ገንዘብ ይከፈላታል፣ ፔቼክ ቱ ፔቼክ በቃ ጥሩ ገቢ ያላት፣ ቤት አላት፣ ቤተሰቦቿን ታስተዳድራለች፣ ራሷም ገቢ ያላት፣ ትዝናናለች በየአመቱ ጥሩ በቃ ፐርፌክት ላይፍ ነው የሚባለው ማለት ፐርፌክት ላይፍ ነው። ህመም መጣ፣ መሀል ላይ ስራ ማቆም መጣ፣ አለመስራት መጣ፣ ብዙ የህክምና ገንዘብ ክፍያዎች መጡ። ከዛ በኋላ ነገሮች እየተደራረቡ የዚህ ወጪ እየተባለ መጣ። ቤቷን ብሸጥ እንኳን የማይበቃት ሆነ እና ኢመርጀንሲ ፈንድ የሚባል አለ፣ ሳይድ ሀስል ሳይድ ገቢ የሚባል አለ እና እሱን አላደረገም። ያ ነገሮች ምን ሆኑ? መጨረሻ ላይ ገቢ የምታገኝበት ምን ሌላ ነገር ሊኖር በቃ የለም ማለት ነው። ሶ አት ዘ ኤንድ ኦፍ ዘ ዴይ ጭንቀቱ፣ ስትረሱ፣ ይሄ ከህመም ውጪ ያለው ነገር ይሄ ነገር እኮ ነገር በእኔም በአካባቢዎች ባሉ ሰዎች ቢከሰት እንዴት ነው ማስተካከል የምንችለው ብዬ አሰብኩኝ ማለት ነው። ሌላዋ ደግሞ እንደዚሁ በተመሳሳይ ኮንዲሽን ሸንቴናት ሰው ምን አደረገች? ከመታመሟ በፊት ትሰራለች ኢመርጀንሲ ፈንድ ብላ፣ እንደገና ደግሞ ይሄ የሎንግ ተርም ዲሳቢሊቲ ኢንሹራንስ ገብታ ስትታመም የምታወጣው ልክ እንደ የህይወት እንዴት ነው አሜሪካ ውስጥ ለምትኖሩ ሰዎች ናቸው ይሄ ኢንፎርሜሽን ሞስትሊ የሚያገለግላችሁ ብዬ አስባለሁኝ። እና ያንን በስራዋ ገብታ ኢንሹራንስ ጥሩ ኢንሹራንስ ገብታ ነበረ። ከዛ ኢመርጀንሲ ፈንድ ማለት በየወሩ ማትነካው 10% ከገቢዋ ታስቀምጥ ነበር እችኛዋ ደግሞ ማለት ነው። እና በታመመች ጊዜ አትሊስት ለ6 ወር እና ለተወሰነ ወርስ ሪከቨር እስከምታደርግ የትንሹን ከዛ ያለባትን ለ6 ወር የታመመችውን ህመም ስራ ለመስራቷ ከቤቷ እንትን ሳትል የባንክራፕት ሳታደርግ ብዙ ነገር ሳይደርስባት
አትሊስት ስቴብል በሚባል መልኩ እንትን አደረገች ማለት ነው። እንደገና ደግሞ እነ ታፕ ኦፍ የኮመን ስራዋ ቢዝነሶች ነበሯት። ላይክ ኢንቨስትመንት ታደርግ ነበረ። ትንሽ ብር ነው የምታስቀምጠው፣ ግን ኢንቨስትመንት ታደርግ ነበር። ያ ገንዘቦቿ መጡላት። ላይክ እንደገና ደግሞ የሆነ ሳይድ ሀሰል ሳይድ መኒ ነበራት። ሳይድ የምትሰራው ገንዘቧ እንዲሰራላት ታስደርጋ ነበር ማለት ነው። ያው ስቲል ኢንቨስትመንት ነው፣ ሬንታል ኢንቨስትመንት ምናምን ነገር አድርጋ ማለት ነው። አንድ ቤት ገዝታ የአፓርትመንት እሱን እያከራየች የኪራይ ገንዘብ ይመጣላት ነበረ። ላይክ ከተጨማሪ ከምትሰራው ተጨማሪ ለነገ የሆነ ነገር ቢደርስብኝ ብላ አስተካክላ ነበር። ሶ ሁለቱ ሰዎች ሳይድ ባይ ሳይድ አድርጌ ሳይ እንዴ አይሆንም ብላ አላሰበችም እቺ ሁለተኛዋ ፔሸንቴ። ሶ የመጀመሪያዋ ግን ነው እግዚአብሔር ያለልኝ ምንም ችግር የለውም እኔ ምንም አልሆንም ብሎ አንዳንዴ እግዚአብሔርን መፈታተን ላይክ በአቅማችን የምንችለውን ነገር ማድረግ መቻል ማለት ነው። አንዳንዴ አልባሌ እንትን አለ ወጪዎች፣ እነሱን ማስተካከል። ዋናው ነገር አሁን መጀመሪያ የሆነ ነገር የገንዘብ ሲስተም ማወቅ መቻል አለብን። የገንዘብ ሲስተም ደግሞ ምንድነው? 60-40 ይባላል ነው እንዳለ የህይወታችን የምንኖርበት ነገሮች በሙሉ 60% ኦፍ የኛ ገቢ መሆን አለበት። ከ60% በላይ የምንኖር ከሆነ የሚያስፈልገን ለመኖር ከሆነ የሌላ ሰውን ላይፍ ነው እየኖርን ያለነው። ባልና ሚስትን ብንሆን ማለት ነው። ባልና ሚስት ተደምሮ 60% ነው ለቤት ክራያችን ኦር ለሞርጌጃችን፣ ለመኪና ወጪያችን፣ ለብዙ ለስልክ ይሄ ያለ አይደለ ጀስት ኖርማል ነገሮች እነሱ 60% መሆን ያለበት። አለበለዚያ እየኖርን ያለነው ወይ በጣም ሌክዠሪ በጣም ወይ ውድ ቤት ወይም በጣም ውድ ሰው መኪና እየነዳን ነው ማለት ገቢያችንን ሳናስተካክል ነው ያለነው ማለት ነው። ስለዚህ መስራት ይኖርብናል። ገቢያችን ላይ ተጨማሪ ገቢ ያስፈልገናል 60% ካልሆነ። ሶ እንደዛ ከሆነ ወይ ሩሜት ያስፈልገናል። ብቻ የሆነ የመኒ ኢንካም ጀነሬት ማድረግ አለብን። እሺ 60% ኖርን እንበል። 60% ከኖርን በኋላ ሌላው ተጨማሪው 40% 10% ለኢመርጀንሲ ሲቹዌሽን ላይክ ችግር ቢመጣ ዝናብ ቢመጣ ነገ 10% መቀመጥ አለበት። የማይነካ ተቀማጭ ስንት ሆነ? 70% ሆነ አይደል? 10% እንደገና ደግሞ ኢምፕሩቭመንት ራሳችን ላይ ማስተማር ፕሮግራም መንደፍ ላይክ ትምህርት ቤት ሊሆን ይችላል። ሄደን የሆነ አንዳንድ ኮርሶች መውሰዲያ ምናምን ነገር እንዲሆን 10% ኤቭሪ መንዝ የገቢያችን 10% ወደ ራሳችን ማሳደግ ላይ። አሁን ይሄንን አያችኋል 80% ሆነ። የቀረው 10% ኢንተርቴይንመንት ነው። ራሳችን ላይ አንዳንዴ መዝናናት አለብን። አይምሯችንን ፈታ ማለት አለበት። ይሄ ላይክ ነው ራሳችን ላይ በጣም መቋጠር የለብንም። ውጪ መብላት ካለብን ያቺ 10% ተጠራቅማ ሙቪ ማየት ካለብን ኦር ይሄ ኢንተርቴይንመንት ኔትፍሊክስ ምናምን ነገር የሚባለውን ተጨምሮ ማለት ነው 10% ላይ ይካትታል። የመጨረሻው 10% ደግሞ ለሌላቸው ሰዎች በመስጠት ብናደርገው እርግጠኛ ነኝ አይጎልባቸውም። አንዳንድ ሰዎች የሚጎልባቸው ይመስላቸዋል፣ ግን ነው ሲሪየስሊ እስከ ላይክ እንደውም በጣም ቤኔፊሻሪ የምትወጣ 10% ብትሰጡ። ሶ በዚህ መሰረት ህይወታችንን በፕላን if you fail to plan you plan to fail ይባላል። ፕላን ካላደረግን ላይፋችን ላይ ፕላን ካላደረግን ዛሬ አሁን አንድ ሰውን ተነስቼ የሆነ አስተሰጥቸው በቃ ምታ የሆነ ነገር አለመህ ምታ ምን በቃ አለመህ የሆነ ነገር ምታ ብል ያ ሰው የሆነ ነገር ላይ ይወረውራል የመሰለው ላይ ማለት ነው። ዝም ብሎ ይመስል ግን አንድ ኢላማ ሰጥቼ ይሄንን አለመህ ምታ ብለው እርግጠኛ ነኝ ከዛ ያን ኢላማው ጋር ቢያንስ አካባቢው ላይ ይደርሳል። እንትን ላይ ባይደርስ እንኳን ኤግዛክት ፖይንቱ ጋር እንኳን ባይደርስ ጎስቱ አካባቢው እዛ ኤሪያ ላይ ይደርሳል። ስለዚህ ፕላን ማድረግ አለብን።
ህይወታችን በፕላን መመራት አለበት። ብንችል እንደዚህ በእቅድ ብንሄድ ጥሩ ነው። በጣም ትልቁ ችግር ነው። አሁን በቤት ለቤት በሚሄድበት ሰዓት በፊት ብዙ ሴቲንጎች ላይ ሰርቻለሁኝ እና ይሄኛውን ለየት የሚያደርገው ምንድነው መሰላችሁ? አሁን ለምሳሌ ፔሸንቶቻችንን ይሄን ብሉ፣ ይሄን ጠጡ፣ ይሄንን አርጉ፣ ይሄንን ውሰዱ፣ ይሄንን አትብሉ፣ ይሄንን ኤክሰርሳይዝ ያርጉ ምናምን ብለን እንልካቸዋለን። ቤታቸው ይሄዳሉ። ቤታቸው ያላቸው አንደኛ ታመዋል፣ ህመሙ ሁሉ ነገር ቀይሮባቸዋል። የአካል ድካምም ሊሆን ይችላል፣ እንዳልኳቸው የፋይናንሻል ድካም፣ የሶሻል ግንኙነታቸው ድካም በቃ ይሄ መውደቁ መታመሙ ሎወር ፖይንት ኦፍ ዮር ላይፍ ነው። በቃ የመጨረሻው ዳውን የሆነባችሁ ጊዜ ስለሆነ ዩርሰልፍም አይደለም ዩር ናት ዩርሰልፍ አይደል? ሰው እዛ ሄደን ቤታቸው ላይ በቃ ሁሉም ነገር ነው የምናየው። የፋሚሊ ዳይናሚክ አለ፣ የሚመገቡት ምግብ አለ፣ የካልቸራል ምግቦች አሉ ብዙዎች። አሁን እኔ ብዙ ፔሸንቶች ጋር ሄድና በጣም ራይስ የሚወዱ ፔሸንቶች ይኖሩኛል እና የምንመገበው ምግብ አሁን ኢትዮጵያውያን በቃ እኔ ሌላ ቦታ መሄድ አይጠበቅብንም። የኛ አመጋገብ አስቡት፣ ጠዋት ካርቦሃይድሬት ነው፣ ሙሉ ለሙሉ ካርቦሃይድሬት። እንቁጠር ከፈለጋችሁ ዳቦ በሻይ ምን ላይ ከኔ ዳቦ በሻይ በልቼ ስላደኩ ዳቦ በሻይ፣ ገንፎ፣ ፍርፍር፣ ይሄ ቂንጬ ጠዋት ማለት ነው የጠዋት ቁርስ ምግባችን። ሌላ ምን አለ? ጨጨብሳ፣ በቃ ኤቭሪቲንግ እንትን ነው ካርቦሃይድሬት ነው ሙሉ ለሙሉ። ስኳር በሽተኛ ደግሞ ይሄንን አይችልም። እንደዚህ አይነት በዚህ አይነት አመጋገብ ቁርስ ቀናችሁን ጀመራችሁ ማለት ዩ ፕላን ቱ ፌል ማለት ነው። ዩ ፌል ቱ ፕላን ዩ ፕላን ቱ ፌል። በጣም በቃ ላይክ አስቡት፣ ጀስት ዩር ባዲ ኢዝ ጀስት በባድ ነገር መጀመር ማለት ነው። እንዴት ብዬ እንገራል? ለሰውነታችን ፕሮቲን መመገብ አለብን። ያ የምግብ አሰራር መስተካከል አለበት። ያንን ደግሞ ስንናገር እንቁላል ብሉ ስትሉ እንቁላል 10 ምናምን ብር 20 ምናምን ብር ገዝቶ ነው የሚበላው አንድ ሰው። how is that going to be like fair? like አሁን ስታስቡት አሜሪካም እንቁላል ተወዷል። እንቁላል ያለው ዶሮ የሚያረቡ ሰዎች አሁን በጣም ሂት እየተደረጉ ነው ይባላል። ወይስ ጭምጭምታ ነው? ግን ለማንኛውም አንዳንዴ ጀስት ማሰብ አለብን። ይሄ ሰውዬ ቆይ ይሄ ነገር አለ ወይ? እንዴት ነው የኢኮኖሚክ? አሁን ሆም ሄልዝ ስንሄድ ምንድነው ከሁሉም አቅጣጫ ነው የምናየው ፔሸንት። ጤናውን ብቻ አይደለም። አሁን ለምሳሌ ምናምን ነገር ብለን ምናምን ብቻ አይደለም የምንሄደው። የታመመውን ነገር ብቻ አይደለም የሚሰራው ነርስ፣ የሆም ሄልዝ ነርስ። ፋይናንሽሊ እንዴት ነህ? ገቢህስ? ቤተሰብስ? ማን ነው ቴክ ኬር የሚያደርገህ? እንዴት ነው ትራንስፖርትስ ማን ነው የሚሰጥህ? የኮሚኒቲ ሄልዝስ ያስፈልግሃል። እንዴት ነው አንቺስ? እንዴት ናችሁ? እንዴት ማን ነው እንደዚህ በቃ ኤቭሪ ሲንግል ነገሮችን ነው ቼክ የምናደርገው እና ሶሻሊ፣ ፋይናንሽሊ፣ ሜንታሊ እና እንደገና ደግሞ ፊዚካሊ ደግሞ ቼክ የምናደርገው ማለት ነው። ስለዚህ ይሄንን የተማርኩትን ይሄንን ነገር የማስተምረውን ይሄንን የማደርጋቸውን ነገሮች እናንተ ይዤላችሁ የመጣሁት በአንድ ቪዲዮ መቼም ሁሉም ነገር ያልቃል ማለት አይደለም። በጣም ጀስት ቅንጨቤ ነው ይዤላችሁ የምመጣው። እያንዳንዱ ቪዲዮ ያስተምረኛል፣ ምናልባት ትንሽ እንኳን የእውቀት እንትን ፈጥሮልኛል ካላችሁ ምን አይነት የፋይናንሻል አካሄድ ነው የምትከተሉት እናንተ? ምን ታደርጋላችሁ? ፋይናንሻላችሁ ለነገ ስቴብል ለማድረግ ነገ ዝናባማ ጊዜ ሬኒ ዴይ ቢመጣ ይህንን አድርጌያለሁ፣ እኔ በዚህ መልኩ አድርጌያለሁ የተሻለ የምትሉት ካለ ፕሊስ ኮመንት ላይ ጻፉልን። እንማማርበታለን። ምክንያቱም እኔ የታየኝን ነው እንግዲህ ያየሁትን ፕላን ያደረኩትን እኔም በቃ ማድረግ የጀመርኩትን ነገሮች ነው ይዤላችሁ የመጣሁትኝ። እናንተ ደግሞ ኮመንት በማድረግ ላይክስ፣ ሼር፣ ሰብስክራይብ በማድረግ ይህንን ቪዲዮ ይህንን ቻናል እናሳድገው። ሰርክ ዓለም ጤና ቲዩብን እንኳን በሰላም መጣችሁ።